ፊልሙ የሚጀምረው በቶኪዮ ጃፓን ሲሆን ኤቨሪ ግሬቭስ የተባለች አንዲት ገዳይ ሴት በህንፃ ጣሪያ ሆና ለሚመጣው ተልዕኳ ስትዘጋጅ ያሳያል። ህንፃው ውስጥ በስውር በመግባትም ያጋጠማትን የጥበቃ ሰራተኛ በብልሃት ታስወግዳለች። ኤቨሪ ኢላማዋ ላይ ለመድረስ ካዝናው እንዲከፍትላት ታዘዋለች። እሱም መክፈት ይጀምራል። ነገር ግን አንድ ዘበኛ ወደ ክፍሉ ሲገባ ኃይለኛ ፍልሚያ ይቀሰቀሳል። ኤቨሪ በፍጥነት ዘበኛውን አሸንፋ ኢላማዋ ጥሎት የሄደውን የደም አሻራ በመከተል ፍለጋዋን ትቀጥላለች። ተጨማሪ ጥበቃዎች ሲጠጉ በብቃት ትጥላቸዋለች። በመጨረሻም ከኢላማዋ ጋር ትገናኛለች። በመካከላቸው አጭር ትግል ከተደረገ በኋላ ኤቨሪ እሱን ውሃ ውስጥ በማስጠም ህይወቱ እንዲያልፍ ታደርጋለች። በመቀጠል ትዕይንቱ ወደ ዛግሬብ ክሮኤሺያ ይቀየራል። ኤቨሪ ወደ ቤቷ ስትደርስ ባሏ ዴቪድን አቅፋ የጋብቻ ዓመታዊ በዓል ስጦታን ትሰጠዋለች። አብረውም የወይን ጠጅ እየጠጡ ከተዝናኑ በኋላ የእግር ጉዞ ያደርጋሉ። በማግስቱ ኤቨሪ ወደ ቢሮዋ ስትሄድ አለቃዋ ሄድላንድ በቶኪዮ ስለነበራት የቅርብ ጊዜ ተልዕኮ ለመጠየቅ ይጎበኛታል። ከውይይቱ በኋላም ወደ ምስጢራዊ ምድር ቤት በመውረድ ሄድላንድ በተከታታይ ስለተፈጸሙ ከፍተኛ የደህንነት ግድያዎች ማብራሪያ መስጠት ይጀምራል። በሚያስገርም ሁኔታ ድርጅታቸው ስለ ወንጀለኞቹ ምንም አይነት ፍንጭ አልነበረውም። ኤቨሪ ከባሏ ጋር ጊዜ ለማሳለፍ ከስራ በኋላ በጉጉት ወደ ቤቷ ታመራለች። እዛ ስትደርስ ግን ቤቷ ተሰባብሮና ተዘበራርቆ ነበር ያገኘችው። በከፍተኛ ድንጋጤ ሆና ዴቪድ እንደታገተ ታውቃለች። ወዲያውኑ ከአጋቹ ስልክ ይደርሳትና እሱም የባሏ መፈታት በተለዋጭነት በመጠየቅ አንድ ኃላፊነት ይሰጣታል። በጣም ወሳኝ መረጃዎችን የያዙ ምስጢራዊ የሲአይኤ ሰነዶችን እንድትሰርቅለት ነበር ያዘዛት። የዴቪድ ህይወት አደጋ ላይ ከመውደቁ በፊት ፋይሉን ለማምጣት 9 ሰዓታት ብቻ ስላላት ሰዓቱ እየረፈደባት ነው። ኤቨሪ በተስፋ መቁረጥ ስሜት የመጨረሻውን የገባላትን ስልክ መገኛውን ለማወቅ እንዲረዳት ሴር የተባለችውን ጎዚ ኮምፒውተር ጠላፊ የድሮ ጓደኛዋን ታገኛለች። ከዛ ሴር የስልኩን አድራሻ ለማግኘት እየሰራች እያለ ኤቨሪ ካናሪ ብላክ የተባሉትን ፋይሎችን ለመውሰድ ወደ ሲአይኤ ዋና መስሪያ ቤት ትመለሳለች። ፋይሎቹን ለማግኘት ጥቂት ወኪሎች ብቻ ፈቃድ ያላቸው ቢሆንም እሷ ግን አንዳንድ ምስጢራዊ የጠለፋ ስራዎችን በማከናወን ጠቃሚ መረጃዎችን ትሰበስባለች። በዚህ መሃል ሴር የስልኩን አድራሻ ስላገኘች ደውላ ነገረቻትና ኤቨሪ ወደዚያ ታመራለች። ነገር ግን እዛ ስትደርስ ከሚጮህ ስልክ በስተቀር ምንም አታገኝም። ስልኩን ስታነሳው ድምፁ ድርጊቷን እያወቁ እንደሆነና በቀጥታ ወደ ወጥመት እንደሚመሯት ያስጠነቅቋታል። ኤቨሪ እዛ ክፍል ውስጥ ቦምብ እንዳለ የገባት በጣም ዘግይቶ ነበር። በዛ ሰዓት ሆናም ግን ቦምቡን ለማክሸፍ ትሞክራለች። በጣም ጥቂት ሲቀራት ነበር ከአደጋው ማምለጥና ህይወቷን ማትረፍ የቻለችው። ከዚህ በመቀጠል ትዕይንቱ የሲአይኤ ምስጢራዊ ማዕከል ወደ ሆነው ብላክ ሳይት ተብሎ ወደሚጠራው ቦታ ይቀየራል። እዚያም ሲአይኤ ስለሚባለው ገዳይ መረጃ ለማግኘት ማክስፊልድ የተባለውን የድሮ ጓደኛዋን ትጎበኛለች። ኤቨሪ በመቀጠል የታሰረውን ሰው ስለ ካናሪ ብላክ ትጠይቀዋለች። እሱ ግን ለመተባበር ፈቃደኛ አልነበረም። እሷም እሱን ለማስፈራራት ጥርሱን ወደ መንቀል ተሸጋገረች። ልክ ማክስፊልድ ጣልቃ ሲገባ በኤቨሪ ይሸነፋል። እሷም እሱን አሸንፋ ማምለጥ ትችላለች። ይሁን እንጂ አሁን በሲአይኤ ዘንድ እንደ ብሔራዊ የደህንነት ስጋት ነው የተፈረጀችው። በዛ ሰዓት ሄድላንድ ኤቨርን እንዲያስወግድ ትዕዛዝ ይደርሰዋል። እንዲሁም ካናሪ ብላክ ስለተባለው ሰነድ አስፈላጊነቱ ማብራሪያ ይሰጠዋል። ካናሪ ብላክ የውጭ ኃይሎች የመንግስት ባለስልጣናትን ወደ ሰላይነት ለመቀየር ሊጠቀሙባቸው የሚችሉን ደካማ ጎኖችን በዝርዝር የያዘና ከፍተኛ ምስጢር የሆነ የማስፈራሪያ ሰነድ ነው። በተጨማሪም ሄድላንድ የራሱ የነበረውን የ4 ዓመት ከትዳር ውጭ ያመነዘረበትም በዚሁ ፋይል ውስጥ ተጋቷል። ሄድላንድ ያንን ሲያቅ የተሰጠውን ትዕዛዝ ይዞ ኤቨሪን ለመያዝ ይነሳል። ኤቨሪ ግን ተልዕኳን በመቀጠል ወደ እሱ ቤት በስውር ትገባለች። የባለቤቱ ስልክ በመጠቀምም ወደ እሱ ትደውላለች። ስለ ዴቪድ መታገትና ስለ ካናሪ ብላክ ጥያቄ መረጃ በመስጠት እርዳታውን ለመነችው። ሄድላንድ የእሷ ንግግር ከሰማ በኋላ ከማክስፊልድ ጋር በመሆን ወደ ኤቨሪ ቤት ቢሄድም ቤቱ ሙሉ በሙሉ የተስተካከለ ሆኖ ያገኘዋል። ይህም የነገረችው ታሪክ ላይ ጥርጣሬ ይፈጥራል። ይሁን እንጂ ሄድላንድ ይህ ሁሉ የሴራው አንድ አካል እንደሆነ ያምናል። በዚህ መሃል ኤቨሪ የውጭ ወኪሎችን፣ ገዳዮችንና የድነት ደላሎችን ዝርዝር ለማግኘት ከአንድ ፈረንሳዊ ግንኙነት ጋር ለመገናኘትም ወደ አንድ የምሽት ክበብ ታመራለች። ግን እዛ ብዙ ሳትቆይ አንድ ወንበዴ ያጋጥማታል። ፈጣን በሆነ ፍልሚያም መሳሪያውን ትቀማዋለች። ግን ብዙ ሳትቆይ አንድ ስልክ ይደወልላታል። የደወለው ድምፅም በቦርሳዋ ውስጥ ምንም የሚስብ ነገር እንዳላገኘና ጥርስ መንቀሏም ከንቱ እንደነበር ያስረዳታል። ኤቨሪ በዛ ተስፋ መቁረጥ ስሜት ውስጥ እያለች አጋቹ ባለቤቷን በደንብ ያሰቃየዋል። ተልዕኳን እንድታጠናቀቅም 4 ሰዓታት ብቻ ነበር የተሰጣት። ከሄድላንድ ጋር እንደገና ስትገናኝ ቀደም ሲል ግልጽ ባለመሆኗ ይቅርታ ጠይቀችው። እሱም ቤቷ በሙሉ ተስተካክሎ እንደነበር ገለጸላት።
ስለ ካናሪ ብላክ ተጨማሪ ማብራሪያ የሰጣትም በምስጢር ውስጥ የራሱ እጅ እንዳለበትም አጋለጠ። ከዚያ በኋላ ሲአይኤ መጥተው ኤቨሪን አሰሯት። ነገር ግን ወደ ማቆያ ቦታ እየወሰዷት እያለ የደፈጣ ጥቃት አጋጠማቸው። በከፍተኛ ፍጥነት በሚነዱ ተሽከርካሪዎች መካከል ብርቱ ማሳደድ የተደረገ ሲሆን ፍንዳታዎቹና የተኩስ ልውውጦችም ተካሄዱ። ኤቨሪ ጥቃት የሰነዘሩባትን መክታ በጠበበ ሁኔታ መለጠች። በብሔራዊ ደህንነት ተቋም ውስጥም ሄንላንድ ኤቨሪን ያስፈራራት የነበረውን ሰው በመጋፈጥ ኤቨሪን አድኖ እንደሚጥላት ለራሱ ቃል ይገባል። በሌላ በኩል ደግሞ ኤቨሪ ኤሊቪያ ኦክስሊ በሚል የሐሰት ስም ወደ አንድ ሆቴል ገባች። ቆየት ብላም ሄድላንድን ለመከታተል ወደ ሌላ ክፍል በምስጢር ገባች። ሄድላንድ በራሱ ሆቴል ክፍል ውስጥ ድንገት በመጋፈጥ ያዘችው። የጩኸቱ ድምፅ ለውስጥ ደህንነት ጠባቂዎች እንዳይሰማም የድምፅ መዝጊያ ማስክ አደረገችበት። ፓስወርድ እንዲሰጣት ደጋግማ ብትጠይቀውም እሱ ግን የሐሰት ቃል እየሰጣት ሲስተሙ እንዲዘጋ አደረገ። በቁጣ የነደደችው ኤቨሪ የሄድላንድን ላፕቶፕ ለመጥለፍ የሴርን እርዳታ ጠየቀቻት። ለራሱ ለሄድላንድን በማነጋገር በግድ ሊረዳት እንደሚገባ ተስማማች። በመቀጠል ኤቨሪ እና ሴር ወደ ሲአይኤ ዋና መስሪያ ቤት ትልቅ የድሮን ሰርጎ ገብ ስራ አዘጋጁ። ሄድላንድ ግን አሁን ንቃተ ህሊና አግኝቶ ስለነበር ለጠባቂዎቹ ስለ ኤቨሪ እቅዶች አስጠነቀቃቸው። ኤቨሪም የፈለገችውን ነገር ስላገኘች የካናሪ ብላክ ፋይልን በተሳካ ሁኔታ በመክፈት ዳውንሎድ ማድረግ ትጀምራለች። የሄድላንድ ጠባቂዎች እሱንና ጸሐፊዋን ወለል ላይ ወድቀው ያገኟቸዋል። እሱም ስለ ኤቨሪ እቅድ በጣም እያስጠነቃቸው ነበር። ኤቨሪ ስራዋን እንደጨረሰች ሴር በህንፃ ጣሪያ ላይ ባዘጋጀችው ድንገተኛ የድሮን እርዳታ አማካኝነት ኤቨሪ አንድ ተሽከርካሪ ሰርቃ ለጥቂት ታመልጣለች። አጋቹም የተሰረቀውን መረጃ እጁ ላይ ሲያስገባ ካናሪ ብላክ ተራ ዝርዝር ሳይሆን አገራትን ለማናጋት የተዘጋጀ የጥፋት ገን ቫይረስ መሆኑን ይረዳል። ኤቨሪ ያንን ስታቅ ወደ ተቀጠረችበት የመለዋወጫ ቦታ በፍጥነት ብትጓዝም በመንገድ ላይ አደጋ ያጋጥማታል። በመጨረሻም ቦታው ላይ ትደርሳለች። ነገር ግን ያገኘችው ዴቪድን ሳይሆን አንድ ወንበዴ እያሾፈባት ማደንዘዣ ይወጋታል። ይህ በእንዲህ እንዳለ አጋቹ በቀጥታ ስርጭት በመግባት በአሜሪካ መንግስት ላይ ዛቻዎችን በማሰማት እቅዱን ይጀምራል። በአቅራቢያው በሚገኝ ሀገር ላይ የኤሌክትሪክ ኃይልና የኢንተርኔት አገልግሎትን ያቋርጣል። እንዲሁም ከእያንዳንዱ ሀገር የሀገሪቱ የጥቅል ምርት 1% እንዲከፈለው ይጠይቃል። ሄድላንድ መሰናክሎችን በጭካኔ በማስወገድ ኤቨሪን ለመከታተል ይሞክራል። ነገር ግን በመጨረሻ ተይዞ ወደ ዋናው አደራጅ ወደ ማስተር ማይንዱ ዘንድ ይወሰዳል። በመካከላቸው በነበረው ፍጥጫ ወቅት ሄድላንድ በጥይት ተመቶ ይሰቃያል። የኤቨሪ ባል ዴቪድም ወደ ክፍሉ እንዲገባ ተደርጎ ለሞት የሚዳርግ ከባድ ቁስል ይደርስበታል። ኤቨሪ በከፍተኛ ቁጣ ተሞልታ መንገዷን በፍልሚያ እየጠረገች ትገባለች። እቅዱን ያደራጀው ሰውም ታሸንፈዋለች። እሱም ይህ ሁሉ ማጭበርበሩ መረጃው ለማመላለስ ብቻ እንደነበር ይናዘዛል። ይህ ቢሆንም እንኳን በመካከላቸው የነበረው ትስስር እውነተኛ እንደነበር ያረጋግጥላታል። አብረው የጠላፊውን ሰርቨር ለማክሸፍ ቢሞክሩም ኤቨሪ የሄድላንድን አስከሬን ታገኛለች። ሄድላንድ እዛ ወድቆ ሲሞት፣ ዴቪድ ግን የህንፃውን ዋና ሰርቨር ለማክሸፍ ይሞክራል። ከደቂቃዎች በኋላ የሲአይኤ ኃይሎች ቦታው ላይ ሲደርሱ በኤቨሪ እና በወንበዴዎቹ መካከል ከባድ የተኩስ ልውውጥ ይቀሰቀሳል። ኤቨሪ አጋቹን ፊት ለፊት ተጋፍጣ ነጠላ ፍልሚያ ውስጥ ትገባለች። ምንም እንኳ በመጀመሪያ ብትቸገርም በመጨረሻ ግን እሱ አሸናፊ ትሆናለች። በዛ ሰዓት የቫይረሱ መጫን ሲጀምር አይታ በፍጥነት ለማቆም ትሮጣለች። ስራዋም ይሳካል። ዴቪድ ደጋግሞ ይቅርታ ቢጠይቃትም እሷ ግን ግንኙነታቸው ማክተሙን በማብሰር ቀለበቱን ትመልስለታለች። ከዛ ዴቪድ ከዛ ቦታ ሲያመልጥ ኤቨሪ ግን ተይዛ ምርመራ ይደረግባታል። ያለችበት ሁኔታ አስቸጋሪ ቢሆንም ኤቨሪ ግን አሁንም አልተንበረከከችም። በዛ ክፍል እያለች የኤምአይ6 ተወካይ የሆነች አንዲት ሴት መጣችና አዲስ ነገር አቀረበችላት። ያቀረበችላትን የስራ ዕድል የምትቀበል ከሆነ ኤቨሪ ሙሉ የወንጀል ታሪኳንም ሊጠፋላት እንደሆነ ቃል ገባችላት። ሁለቱ ሴቶች ከዛ ክፍል አብረው እየወጡ እያሳየንም ፊልሙ ያልቃል። ተጨማሪ እንደዚህ አይነት የፊልም ሪካፖችን ለማግኘት ቻናላችን ሳብስክራይብ ያድርጉ። ስለተከታተላችሁኝ አመሰግናለሁ።